ውድ ቤተሰቦቼ ቤዛን ይዤላችሁ መጥቻለሁ። 47ን ማለት ነው እንግዲህ ያውቁሙ የነበረው ኩቻ ጥላው ልከር ስትል እንግዲህ ሳሚ አፈቅርሻለሁ ብሎ ሳማት ማለት ነው። ቤተሰብ አጠገቤ ስርቅኝ አፈቅርሻለሁ ሳርቅኝም በጣም ናፈኩሽ እያላት ነው። እንግዲህ ሱራፌል ወደ ቤቱ ተመልሷል። ቤዛ አቅፋ ደግፋ ወደ ቤቷ መልሰዋለች። እንግዲህ ቤዛ ይቅርታ አላደረክልኝም፣ ጥፋቴን ግን እንደ መሳሪያ ተጠቅመኸዋል እያለችው ነው። ምክንያቱም ሱራፌል ይቅርታ የሚላት እስር ቤት የማይወረውራት እሱ ጋር ስኖር ብቻ ነው፣ ለሱ ትዳር ስኮን ብቻ ነው ማለት ነው። እንደዛ ብሎ ነው እንግዲህ ወደ ትዳሩ የተመለሰው። በእኔ በኩል ሁሉም ነገር አብቅቷል። አሁን በሰላም እንድንፋታ ብቻ ነው የምፈልገው። ድጋሚ መጣላት ትፈልገሻል ማለት ነው። ይሄ ለእኔ ከአግራሞት በላይ ነው። ሳሚ ለእኔ ተራሱ አይደለም ቤዛ። እንደገና ወደ ኋላ ባንመለስ ደስ ይለኛል። እዚህ በኋላ ወደፊት የሚባል ነገር የለም። እንግዲህ ምናልባት በግድ አስረህ ልታስቀምጠኝ ትችላለህ በመታው ነገር፣ ግን ደግሞ እኔ የኔ ፍላጎት እንድንፋታ ነው የምፈልገው እያለችው ነው። እሱ ደግሞ ለአንድ ተራ ሰው ብለሽ እንዴት ትመችኛለሽ እያላት ነው። እሷ ደግሞ ሳሚ ለእኔ ተራ ሰው አይደለም ብለዋለች። ይኸው ራስ መት ትችላለህ። እኔ ድጋሚ ለመንካት እየተሰየሽ ነው ቤዛ። እና ማን ሰርቶ ሊያበላል? አንቺ ሚስቴ እያለሽ ማን ሰርቶ ሊያበላል? አንቺ ሚስቴ እያለሽ ማንንም ሰራተኛ አልፈልግም እያላት ነው። እሷ ደግሞ ይቅርታ እኔ ለአንተ አሽከርም ሰራተኛውም አይደለሁም እያለችው ነው። ከዚህ ቤት እንወጣለሽ ማለት ይሁሉ መጋጋጥ ደግሞ እኔ ያንን ጉዳት አንተ ላይ ማድረሴ ምንም ማስረጃ የለህም። እሱማ እንዴት ተሳሰረኛለህ? ሀብቴን የግል ለማድረግ ትገለኛለህ እንጂ ቤዛ። አንተን መስካቴ መቼም አላቆምም ቤዛ። አንድ ስህተት ብቻ እኮ ነው የሰራሁት። እሱ የታየው ነው ያልታየው ማን አየው? የሚሳካልህ አይመስለኝም ሱራፌል። በአሁኑስ የሚሳካልህ አይመስልህም እያለ ራሱን እየተናገረ ነው። በጣም ኃይለኛ ሆናበታለች ቤዛ። እንግዲህ ወደ ቀድሞ ትዳራቸው እንዴትም እንደሚመለሱ አላውቅም። ለምን እራት እንድገምና ይበልጥ ቆንጆ አናደርገው? አይ እራት አንበላም፣ አይደለም እንዴ? መቼ ነው ያፈርብሻል ያልኩት አንቺ? እንግዲህ ሳሚ ኩቻን ምግብ ጋብዟታል። ምሳው በጣም አሪፍ ነው። እራት ለምንድን ነው ማንደግመው እያለች እየተናገረችው ነበር። እራት የሚደገም አይመስለኝም ሲላት፣ እንዴት አፍርብኛለህ እንዴ ዛሬም ድረስ ነው። ማን ነው ደግሞ አፍርብሻለሁ ያለሽ እያላት ነው። ሳሚ መውጣት ፈልጋለሁ። ምን የትረምቶቹ አራንቺ ሸራ ነገርሽ መስታቂ። እኔ እኮ ከአንተ ጋር መዝናናት ፈልጋለሁ ነው ያልኩት። ድሮ እኮ ጋዜጠኞች ውጪ በፍቅር ስሜት አንድ ቀን አስቤሽ አላውቅም ነበር። ፍቅር ስሜት ቀስ እያለ ነው ወዲያው መቀር ይጀምራል። ከዚህ በኋላ ትንሽ ታስቆርፋይ ስታናደኝ ሩጫ አያቴ ጋር ነው የምሄደው። እንግዲህ የሳሚንና ኩቻን ያቀራረባቸው ትታው ልከር ስትል ያው ናፍቆቱም ሁሉም ነገር ወደ ልቡ እንዲያስበው አድርጎታል። አሁንማ አያቴ ጋር መሄዱ ወደድኩት፣ ስታስኮርፈኝም ምንም ስትለኝ ወደ አያቴ ነው መሄዳው ስትለው፣ እንዴ መረሳትም አለ እኮ እያላት ነው። አፍ ላይ እየመጣ የሆነ ስም ይበጠብጠን ነበር። አሁን ግን ያስም የለም አይደል? ስለ ቤዛ እያወራሽ አይደል? ከእሷ ጋር ስትሆን አይደለም ስማ ስታነሳብኝ በቅናት በጣም ነበር መቃት። ቢሆን ስጋት አለብኝ። ይህም ስጋት አትታዘበኝና አረመኔ ቢሆንም አንዳንዴ ምን አለ ከባለው ጋር ባልተጣላ እችላለሁ። እንዳልካስባለኝ ጊዜ ራሱ ወዳድ ብሆን ይሻለኛል። እንግዲህ ኩቻ በቤዛ በጣም ትቀና ነበረ። መቅናቷንም እየተናገረ ነው። አሁንም ቦታ ስጠኝ ሳሚ፣ ለእሷ አስሬን እየጠራ ስሟን እኔን አትረብሸኝ፣ ስሟን ስጠራ በጣም እናድዳለሁ ብለዋለች። ገና እኮ መጠጥ አልጠጣንም ነው ሳትጠጪ በቃ እንደዚህ ሆንሽ እያላት ነው። ይገባል። አትፍረድብኝ። ወደ እሷ በቀረብኩ ቁጥር ከኔ ጋር እየመሰለኝ ስለተሰማኝ ነው። ደግሞ አንቺ በቀን ተንበዛብዘሽ ተሸክሜሽ መንገድ ላይ ያየ ሰው ሳቅብኝ። እንግዲህ ሳሚና ኩቻ በጣም ደስተኛ ናቸው አብረው። ወደፊት እንግዲህ ምናየውን ይፈጠራል። በጣም ደስ ይላል። ግን ኩቻን አብረው መሆናቸው የምር ምናልባት ሌላ ዘዴ መጠቀም ሳይኖርብን አይቀርም።
ብቻ እሷን ይሄን ነገር እንድታደርግ ያሳምናት የሚችል ነገር ይቺ መናጢ ቲጂ እንግዲህ ከአክስቷ ጋር ሂዳ የሚያሳምናት ነገር መጠቀም አለብን። እንግዲህ ቤዛን ተክታ እዛ ቤት እንዲገባ ትፈልጋለች። ይቺ ልጅ ምን ልታረግ እንደሆነ አልገባኝም። ቤዛ ምን ቤቷ ናት? እንዴት አርጋ ወደ ቤቷ እንደምታመጣት አልገባኝም። ሆስፒታል እንደሄድሽ እና ብዙ ብር እንደተጠየቅሽ ዶክተሮቹም ውጭ ድረስ ሄደሽ መታከም እንዳለብሽ እንደነገሩሽ ብንነግራት እንግዲህ አክስቷ እንደዚህ ስትላት ኑሮላየን የሚያስጨንቅ ነገር በፍጹም አላደርግም አለቻት። ደግሞ ይህን ነገር ከማንም በላይ የማደርገው ለእሷን ብዬ መስሎኝ። እናንተ በጣም የዋህና ምስኪን ናችሁ፣ ግን ከማንም በታች ነው የምትኖሩት። ባት ብሎ ያከሽ ባለፈው ስራሽ ቦታ መጥቼ አስቀየምሽ መሰለኝ። ሰሚኛች ከኔም ሆነ ከአክስቴ እንድትርቂ ነግሬሽ ነበር። የቤዛ መንትያ እንግዲህ ከኔም ሆነ ከአክስቴ ህይወት እንድትወጪ ነግሬሽ ነበር፣ ምን አመጣሽ እዚህ ብላ ጮኸችባት። እሷ ግን እየተቅለሰለሰ እንደ ጥሩ ሰው እያወራቻት ነው። ትዝ ስለምታስበኝ ነው። ሉላዬ ተረጋጊ እባክሽ፣ እሷንም ደግሞ ተረጃት። ልክ እንደ ብቸኝነቷን የሚጋራት እንግዲህ ቤዛ በፊት ስታለቅስ የነበረበትን እያስታወሰ ቲጂ በጣም ሰው ትፈልግ ነበር እያለች እያወራቻት ነው። ያው እንግዲህ ቤዛ ቤተሰብ የላትም እንደምታውቁት፣ በጣም ታሳዝን ነበር ቤተሰቦቿ ባለቁ ዘመን። ያንን እያስታወሰች እንግዲህ ለመንትያዋ እየነገረቻት ነው። አንድም ቀን እናትም አባትም እንደሌለኝ እንዳይሰማኝ አድርጋ ባል እንኳን ሳያምራት ብቻዋን ተንከባክባ ያሳደገች አክስቷ እንግዲህ የሰራሽው ግፍ መቼም ሲያሳድድሽ ይኖራል እያለች መጠጧን እየጠጣች ነው። እንግዲህ ቤዛንና የቤዛን እህት የለየያቸው እሷ ሳኮን አቀርም በጣም ጀምሮ እሷ ነች ያሳደገች። ኑሮ አድርጋ ነው ያሳደገች። ታሪክ ነው ያላችሁ ነው። እዛ ቤት እንደገባሽ እኮ ብዙ አትቆይም። እንዴት አድርጋ ልታስገባት እንዳሰበየች ቲጂ ምንም ፈጽሞ አልገባኝም። ምክንያቱም አሁን ቤታቸው ተደራለው የሚኖሩት ቤዛና ሱራፌል ናቸው። እንደምን አድርጋን ልታስገባ ፈልጋ ነው ቲጂ የቤዛን መንትያ? ያ ሁሉ ሀብት ያንቺ ይሆናል ማለት ነው። እሺ ቢያንስ ቀስ ብለሽ አስቢበት። እንደውም ከዚህ በኋላ አይደለም መጠጥ ልሰጣት በደንብ አድርጌ ነው የምንከባከብልሽ። ይህ እንደሚመጣ ባቅ ኖሮ ያንን ፕሮጀክት አልሰራ ነበር። እንደዚህ ሆነሽ ከማይሽ እምነቴን ባጣ ይሻለኝ ነበር። ቆይ አሁን ትክክለኛ ማንነት በደንብ አውቁት። አንተ እሺ ሁለተኛ ሰሞኑን በምን አደረጋትልሽ? እንግዲህ ሱራፌልን አንተ ማለት ሌባና አጭበርባሪ ነህ እያለችው ነው። ከአሁን በኋላ መቼም አላምንህም እያለችው ነው። እሱ ደግሞ እንደዚህ ሆነሽ ከማይሽ ሞቴን መርጥ ነበር እያላት ነው። እንግዲህ ብቻዋን ቁጭ ብላ እያላዘነኝ ነው። ሱራፌልም እንግዲህ እያነከሰ እሷ ጋር ሂዷል። እስከዛሬ የነበረው ጥርጣሬያችን ውሸት ነበር ማለት ነው። አንቺ ራስሽ ድጋሚ እንዳምነህ የምትፈልግ ሆነ ቤቱን ደስ የሚያደርግልኝ ብለሽ ትዋለሽ። ታዞረኝ ይሻላል። አንቺ ደስ ይበልሽ እንጂ የፈለግሽው ነገር አድርግልሻለሁ። ለምን ነገው ነው? ከምርህን ነው? ግን ሱራፌል እኔ ሌላ ተንኮል የማስተናግድበት ምንም አቅም የለኝም። አንቺ አላምናሽ እንጂ መጀመሪያውን ነገርሽ ነበር ቤዛ። አላምናሽ ማለት ነው? አዎ አላመንኩም። እንደውም ከዚህ በኋላ አድርገህ ካላሳየኝ በፍጹም አላምንህም። ይኸው እንደዚህ እየተንቀሳቀስክ አይደል? እሺ ቢያንስ እንኳን እዚሁ መሬት ላይ አብረሽ እንድተኛ እንኳን ፍቀጂልኝ። እንግዲህ ሱራፌል እሺ በነገውኑ በስምሽ አደርግልሻለሁ ብሏታል። እሺ በቃ ዛሬ አብረን እንተኛ፣ ውሃ እንኳን የሚያቀብለኝ የለም ሲላት፣ እሷ ደግሞ እየተንቀሳቀስክ ነው ውሃ ራስ መውሰድ ትችላለህ ስትለው፣ በቃ እዚህ መሬት አንቺ ጋር እንኳን መሬት ላይ እንተኛ ፍቀጅልኝ እያላት ነው። እንግዲህ ሱራፌል ቤቷን በስሟ ያደርግላት ይሆን ወይስ አያደርግም? እና መድኃኒቱን ካለም ገወስሉ እሺ ሳሎን ጠብቀኝ እሰራልሃለሁ። እኔ እንኳን ሙሉ እምነቴ ሳይመለስ ከአንተ ጋር በፍጹም አልቀርም። ጉድን ባይደርስ እንግዲህ ቤዛ እውነት ለቃለ ታማኝ ከሆንክ ነክቶ ጉድህን ባየሁ እያለች ነው ሱራፌልን። ሱራፌል ደግሞ በጣም ተናዷል። አንተ ጋር ማዳ አልቀርብም ስላለችው ማለት ነው። እንግዲህ ኩቻ ምን ዋጋ አለው እንዲህ አለሜን ታሳየኝና በኋላ ልቤን ትሰብረዋለህ እያለችው ነው። እንግዲህ ቺፕስ ይዘው ከሆነ መዝናኛ ቦታ ላይ መናፈሻ ቁጭ ብለው እየተጫወቱ ይገኛሉ። ሳሚዬ ምን መወሰን እንዳለብኝ በጣም ጨንቆኛል። እውነት ይህን ነገር የሚያደርገው ከሆነ እሺ ቢሆን አልኩሽም። አሁን እንኳን ያለሁት እንግዳ ክፍል ነው። ለእኔ ግን እሱም ቤቱ ቢቀርብኝ በጣም ደስ ይለኝ ነበር። ይሻል ያለኝ ይኸውልሽ፣ ድጋሚ እንዳያታልሽ ሳሚ መገኘት አለበት ቢሆን ይወደት እንደዚህ እንዳዘሽና እንዳቀረቀርሽ ማትቀሪ እንባሽም ይታፈሳል፣ ሀዘንሽም ሁሉ ይረሳልሽ። እስካሁን እየሰማሽ ነበር እንዴ? ኩቻ ስቀልድ ነው፣ ግን እህቴ ያልካት ነገር በጣም ደስ ብሎኛል። ከዚህ በኋላ እንግዲህ ኩቻ
ያው ቤዛና ሳሚ ሲነጋገሩ ውድ እህቴ ሲላት በጣም ደስ ብሏታል ማለት ነው። ቤተሰብ እንግዲህ ሁሉንም ነገር እየነገረችው ነው ቤዛ። በጣም ደስ ይላል። ስንጋባማ ይብሳል። ስለዚህ አንጋባ ማለት ነው። እናቴ ስንጋባማ በጣም ይብሳል ስትለው አንጋባም ማለት ነው አላለም ወይ? አፈርዱባትም። በኩቻም እኮ መፍረድ አይቻልም። ምክንያቱም ቤዛም በጣም ስለሚወዳት ስለነበረ ከባድ ነው በጣም ቤተሰብ ፍቅር። ስለ ጋብቻ ማውራታችን በጣም ነው ደስ ያለኝ። እባክህን ሳሚ በቃ በቶሎ የራስ አድርገኝና ልቤን ከጭንቀት አሳርፋት። እንግዲህ ቆየው እኮ የልቤ ካደረግኩሽ እያላት ነው ሳሚ። እንግዲህ ቶሎ እንጋባ እያለች ነው። ያስፈልጋትም የኔን ከአንተ ጋር መሆን ስትሰማ በሽታው ሁሉ ነው ልቅል ብሎ የሚወጣላት። እኔ እናንተን አንድ መሆን እኔ እንኳን እንደሷ ናፍቄው እንኳን አላውቅም። እንግዲህ ኩቻ ልቧን እያወራኝ ነው። እንግዲህ ኩቻ አልተቻለችም። በጣም ፍቅሯን መቆጣጠር ሁሉ አቅቷታል። ቤተሰብ እዛው ራት ጋብዘኝና እዛው እንደር ስትለው በጣም ባለጌ እየሆንሽ ነው እያላት ነበረ። ስቀልድ ነው እያለች ነው እንግዲህ። ለምን ወንድ ታውቂያለሽ አታውቂም ብለህ ለምን አልጠየከኝም ስትለው ብዙ ወንድ ስለምታውቂ ነው ሲላት፣ አይ እኔ የመጀመሪያም የመጨረሻም አንተ እንድትሆን ነው ፈልገው ስትለው፣ የመጀመሪያውን እንጂ የመጨረሻውን ጌታ ነው የሚያውቀው አላት። መቼም እንደ ሌሎች ወንዶች ነካክተህ አትተወኝም አይደል እያለች ነው። በጣም ይገርማል። እንግዲህ ቤዛ ሳሚን መቼም ቢሆን በአንተ ተስፋ አልቆርጥም እያለች ስታዋራው ቤቱን በስምሽ አረግልሻለሁ ብሎኛል ስትለው ሁሉንም ነገር ሰምቶ ሱራፌል በጣም ተናዷል። የማልፈልገውን ነገር ልታስደርጊ ነው ቤዛ እያለ በጣም ተናዷል ማለት ነው። ብላናተኛ መዛግሽበት እንደሆነ በምን አውቂ ነው ምበላ ጭራሽ ነብሰ ገዳዋን ይሁን። ለማንኛውም የሰጠሽን እድል አበላሽተሽዋል። ከዚህ በኋላ አዲሱን ሱራፌል ታወቂዋል። መቼ ነው ማላምናችሁ? ከፈልሽ ቤት ልቅሽ መውጣት ትችላለሽ። በጣም ጨካኝና ከሃዲ ሰው። እንግዲህ ሳሚ በሱ መቼም ተስፋ ቆርጭም አይደለ ብሎ ትቷል። ቤቴ መልቀቅ ትችያለሽ፣ እስከ ዛሬ ብዙ እድሎችን ሰጥቼሽ ነበር። አሁን በኋላ ግን ቤቴ ለቀሽ መውጣት ትችያለሽ ብሏታል ቤዛን ሳሚ ይሄ ሱራፌል። እንግዲህ ይቺ ቲጂ ደግሞ የቤዛን መንትያ ማለት ነው እምቢ ካለች እኔ እንደዛ መሆን አልፈልግም ካለች በእጅ ላይ ያለውን ቪዲዮ በዛ ማስፈራራት እንችላለን። ምክንያቱም ቤዛ ልገለው ስትል የቀረጽኩት ቪዲዮ አለ እያለች በጣም አደገኝነቷን እያወራች ነው። አክስቷ ምን ብላ እንግዲህ አቆመ ማለት ነው። ቤተሰብ በድጋሚ እስከምንመለስ ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ። ስለምትከታተሉኝም በጣም አመሰግናለሁ ውድ ቤተሰብ። ባይ ባይ።